ኢትዮጵያ በዓለማችን ላይ በእባብ መነደፍ ምክንያት በየዓመቱ ከፍተኛ ሞት ከሚቆጠርባቸው ሀገራቶች ውስጥ አንዷ ናት። የእባብ መርዙ እንዳለ ሆኖ በዋነኛነት ሞት የሚከሰተው የመጀመሪያ ደረጃ እርዳታ በትክክል ባለማግኘትና ቶሎ ወደ ጤና ማዕከል ባለመሄድ ነው። በዚህ ቪዲዮ በእባብ ብንነደፍ ወይም የተነደፈ ሰው ብናገኝ ማድረግ ያለብንን ነገሮች በቅደም ተከተልና በኢትዮጵያ ውስጥ ያሉ የእባብ ዝርያዎችና መርዛማ እባብን እንዴት እንደምንለይ እናያለን። በእባብ ብንነደፍ ወይም ደግሞ የተነደፈ ሰው ብናገኝ ማድረግ ያለብን ነገሮች፣ የመጀመሪያው እኛ ወይም ደግሞ የተነደፈ ሰው ከተነደፍንበት ቦታ መራቅ። ከቻለን የእባቡን አይነት ወይም ደግሞ ከለሩን፣ የጭንቅላቱን ቅርጽ ብናይ ጥሩ ነው። ቁመቱን፣ መጠኑን ብናይ ጥሩ ነው። በኋላ ሊጠቅመን ይችላል። አለዚያም ግን ከቦታው መራቅ ዋናውና አስፈላጊው ነገር ነው። በመቀጠልም የተነደፈውን ሰው ማረጋጋት ይኖርብናል። ምክንያቱም የተነደፈው ምናልባት በመርዛማ እባብ ከሆነ የገባው መርዝ ወደ ሰውነቱ እንዲሰራጭ ወደ ልቡ ሄዶ ከልቡ ደግሞ ወደ ተለያዩ የሰውነቱ አካል ክፍሎች ወደ ነርቭ ሊሆን ይችላል፣ ወደ ተለያዩ የሰውነቱ አካል ክፍሎች እንዲሰራጭ ይሄ የሰውነቱ እንቅስቃሴዎች ስለሚያግዙ ሰውየውን በማረጋጋት እንዳይንቀሳቀስ በማድረግ በተለይም እጅ ወይም ደግሞ እግር ከሆነ የተነደፈው እግሩን እና እጁን እንዳይንቀሳቀስ ኢሞባይላይዝ በማድረግ ይህን የመርዙን ስርጭት መቀነስ እንችላለን። ስለዚህ ሰውየውን በማረጋጋት ቀጥ ብሎ እንዲተኛ ማድረግ ይኖርብናል ማለት ነው። በመቀጠልም የተነደፈው አካል ወይም ደግሞ እግር ወይም እጅ ሊሆን ይችላል ያሉትን ጌጣጌጦች ማውለቅ ይኖርብናል። እነዚህም እንደ ቀለበት ሰዓት ላይ ወይም ደግሞ እጅ ላይ ያሉትን ደግሞ እንደ ብራስሌቶች ወይም ሰዓት ወይም ደግሞ ጫማም ሊሆን ይችላል። እነዚህ ነገሮች ማውለቅ ይኖርብናል። ምክንያቱም የተነደፍነው በመርዛማ እባብ ከሆነ ከጥቂት ደቂቃዎች በኋላ የሰውነት ማበጥ እንደዚህ ነገሮች ሊኖሩ ስለሚችሉ ሰውነታችን በሚያብጥ ጊዜ ቀለበቱ ወይም ደግሞ ብራስሌቱ እጃችን ላይ ያሉት ነገሮች ወይም እግራችን ላይ ያሉት ነገሮች በሚያብጥ ጊዜ እዛው ስታክ ስለሚያደርጉ ወደዛ አካል ክፍል የሚሄደውን የደም ፍሰት ስለሚቀንሱ እግራችን ጋንግሪነስ እንዲሆንና ወይም እጃችን ጋንግሪነስ ሆኖ ወደ መቆረጥ ደረጃ ሊያደርሱ ስለሚችሉ ቀድመን ከማበጡ በፊት እነዚህን ነገሮች ማውለቅ ይኖርብናል ማለት ነው። አውልቀን ማስቀመጥ ይኖርብናል ማለት ነው። በመቀጠል ደግሞ የተነደፈውን ቦታ በጨርቅ መጠቅለል ይኖርብናል። ካገኘም በባንዴጅ ቢሆን ጥሩ ነው። ካልሆነም ግን በምናገኘው በንጹህ ጨርቅ መጠቅለል ይኖርብናል። እንደዚህ ስንጠቀልል ግን በጣም ታይት አድርገን ወይም ደግሞ አጥብቀን መጠቅለል አይኖርብንም። ምክንያቱም የምናጠብቀው ከሆነ ወደዛ የሰውነት አካል ክፍል የሚሄደው የደም ፍሰት ስለሚቀንስ እንደገና ያ የሰውነት አካል ክፍል ደም ፍሰቱ ተቋርጦ ጋንግሪነስ እንዲሆን እንዲሞት ልናደርገው ስለምንችል ጠበቅ አድርገን ሳይሆን ላላ አድርገን ነገር ግን መሸፈን ይኖርብናል ማለት ነው። እነዚህ ነገሮች በጥንቃቄ ካደረግን በኋላ በፍጥነት ወደ ጤና ማዕከል መሄድ ይኖርብናል። ምክንያቱም የሰውየው የተነደፈው በመርዛማ እባብ ከሆነ አንቲዶት ያስፈልገዋል ወይም ደግሞ የመርዙ ማርከሻ ያስፈልገዋል። ይህንን ማርከሻ ደግሞ በሚሰጠው ጊዜ የሚፈጥረው ኢፌክት ወይም ደግሞ ሰውየውን የማዳን አቅሙ ከተነደፈበት ሰዓት ያለው እስኪሰጠው አንታይቬኖሙ እስኪሰጠው ያለው ጋፕ ወይም ደግሞ የሰዓቱ መጠን በቀነሰ ቁጥር ጥሩ ይሆናል፣ ለሰውየው ጥሩ ኢፌክት ይኖራል። ነገር ግን በራቀ ቁጥር ቆይቶ ወደ ጤና ማዕከል በወሰድ ነው ቁጥር የመትረፍ እድሉ መርዙ ላይ መሰራጨት አቅሙም ስለሚጨምር ቶሎ መውሰድ ይኖርብናል ማለት ነው። ከዚህ በተጨማሪ ደግሞ መርዙ ሰውነታችን ላይ የሚያመጡት ኢፌክቶች ሊኖሩ ይችላሉ። የአተነፋፈስ ችግር ሊሆን ይችላል፣ መተንፈስ ሊያቅተን ይችላል፣ ወይም ደግሞ የነርቭ ችግር ሊሆን ይችላል፣ ወይም ደግሞ የሰውነት ማበጥ፣ እንደዚህ ነገሮች ሊሆን ይችላሉ። ጠቅላላ የሰውነት አካል ክፍሎቻችን ወይም ደግሞ ዋና ዋና ኦርጋኖቻችን ሸዳውን ሊያደርጉ ስለሚችሉ ቶሎ ወደ ጤና ማዕከል ሂደን እዛ እርዳታ ማግኘት ይኖርብናል ማለት ነው። በመቀጠል ደግሞ መርዛማ እባብን አይተን እንዴት መለየት እንችላለን የሚለውን ጥያቄ እንመልሳለን። መርዛማ እባብን አይተን 100% ሹር ሆነን ለመለየት የሚያስችሉ ክራይቴሪያዎች የሉም። ነገር ግን ሂንት የሚሰጡን ወይም ደግሞ ይሄ መርዛማ እባብ ሊሆን ይችላል ብለን እንድንጠረጥር የሚያደርጉን ምልክቶች አሉ። የመጀመሪያው ነገር የመርዛማ ጭንቅላቱ ቅርጽ ሲሆን መርዛማ እባቦች በአብዛኛውን ጊዜ 3 ማዕዘን የሆነ የጭንቅላት ቅርጽ ይኖራቸዋል። ነገር ግን ይሄ ሁሉ ጊዜ ትሩ ሊሆን አይችልም። ምክንያቱም አንዳንድ መርዛማ ያልሆኑ እባቦችም እንደዚህ የጥቃት ወይም ደግሞ
የፍርሃት ነገር ሲገጥማቸው ጭንቅላታቸውን ወጣ በማድረግ 3 ማዕዘን የሆነ ቅርጽ ስለሚሰጠው የመመሳሰል ነገር ሊኖር ይችላል። ሞር ከዚህ ከጭንቅላቱ ቅርጽ ይልቅ የሚጠቅመን መርዛማ እባብን ለመለየት የሚጠቅመን ነገር የእባቡ ባህሪ ሲሆን ይህም ሰውን ወይም ደግሞ እንስሳቶችን ባየ ጊዜ የሚያደርገው ሪያክሽን ነው። መርዛማ እባቦች ሰውን በሚያዩ ጊዜ ዩዥዋሊ ወደ ለማጥቃት ወይም ደግሞ ራሳቸውን ለመከላከል ምላሳቸውን ማውጣት ሊሆን ይችላል፣ ወይም ድምጾችን ማውጣት ሊሆን ይችላል፣ ወይም ደግሞ በርቀት መርዛቸውን ወይም ደግሞ ምራቃቸውን የሚተፉ እባቦች አሉ። እነሱ ደግሞ መትፋት ሊሆን ይችላል፣ ወይም ደግሞ ለማጥቃት መዘጋጀት ጭንቅላታቸውን ከፍ አድርገው ወይም ከመሬት ከፍ ብሎ በመነሳት ለማጥቃት መዘጋጀት ሊሆን ይችላል። እንደዚህ ምልክቶች ይታዩባቸዋል ማለት ነው እነዚህ መርዛማ እባቦች። ነገር ግን መርዛማ ያልሆኑ እባቦች ሰውን በሚያዩ ጊዜ ዩዥዋሊ ያው እባቦች ሰውን ማጥቃት ምንም ጥቅም ስለሌላቸው ሰውን ስለማያጠቁ ወይም ደግሞ ሰውን ስለማይመገቡ መርዛማ ያልሆኑ እባቦች የሚያደርጉት ነገር ከሰው መሸሽ ነው። እኛ እነሱን ከምንፈራቸው ይልቅ እነሱ እኛን ይፈሩናል። ዞሮ ለመሸሽ ነው የሚታገሉት ማለት ነው መርዛማ ያልሆኑ እባቦች። መርዛማ የሆኑ እባቦች ግን የማጥቃት ነገር ሊያሳዩ ይችላሉ። ስለዚህ በዚህ ነገር ልንለያቸው እንችላለን ማለት ነው። አንድ የተነደፈ ሰው ደግሞ ከተነደፈ በኋላ የተነደፈው መርዛማ በሆነ እባብ ነው ወይም ደግሞ አይደለም የሚለውን ለመለየት ሰውነታችን ላይ የሚታዩ ምልክቶች ሊኖሩ ይችላሉ፣ ኬዝ እባቡን ካላየ ነው ማለት ነው። ስለዚህ አንድ ሰው ከተነደፈ በኋላ የተነደፈበት ቦታ ላይ ያለው የጥርስ ምልክት ዩዥዋሊ መርዛማ የሆነ እባብ ሲነክሰን 2 የጥርስ ምልክቶች የሚታዩ ሲሆኑ በዛ በኩል አልፎ ነው መርዙ ወደ ሰውነታችን የሚገባው ማለት ነው። መርዛማ ያልሆኑ እባቦች ግን ራሳቸውን ለመከላከል ብዙ ጊዜ የመናከስ ነገር ሊያደርጉ ይችላሉ። ስለዚህ ብዙ የጥርስ ምልክቶች ሊታዩ ይችላሉ ማለት ነው። ስለዚህ አንዱ የምንለየው በዛ ነው። በመቀጠል ደግሞ በጣም መርዛማ የሆኑ እባቦች በነከሱን ቦታ ላይ በጣም ከፍተኛ የሆነ የህመም ስሜት ይሰማናል። ሰውነታችን ማበጥ ሊኖር ይችላል። የቆዳችን ደግሞ የተነከሰው ቦታ ላይ ያለው ቆዳ ከለሩ መቀየር ሊሆን ይችላል፣ ቀይ ሊሆን ይችላል፣ ወይም ደግሞ ጊዜው በሄደ ቁጥር ደግሞ ኢቭን ወደ ጥቁርነት ሊቀየር ይችላል። የአካሉ መሞት እንደዚህ ሊኖር ይችላል። ሌላ ነርቫችን ላይ በሚገባ ሰዓት ይሄ የመርዙ ኢፌክት ኒውሮሎጂካል የሆኑ ሳይኖች ሊኖሩ ይችላሉ። እነዚህም በምንናገርበት ጊዜ ንግግራችን ቀስ የማለት ነገር ወይም ደግሞ በትክክል መናገር አለመቻል ሊሆን ይችላል። ውሃ ለመጠጣት ወይም ደግሞ ሌላ ነገር ለመጠጣት ስንሞክር መዋጥ አለመቻል ሊሆን ይችላል። ወይም ደግሞ ያተነፋፈሳችን ችግር ሊሆን ይችላል። በትክክል መተንፈስ አለመቻል፣ መተንፈስ እስኪያቅተን ድረስ ማለት ነው ሊኖር ይችላል። ከዛ በተጨማሪ ደግሞ ሲስተሚክስ የምንላቸው ሳይኖች አሉ፣ እንደ ማስታወክ፣ ማቅለሽለሽ፣ እነዚህ የመሳሰሉት ነገሮች ሊኖሩ ይችላሉ። ከተለያዩ የሰውነት አካል ክፍሎቻችን ከአፍንጫ፣ ከድድ ሊሆን ይችላል፣ ከተለያዩ ቦታዎች መድማት፣ ደም ሊወጣ ይችላል። እነሱ ነገሮች ሊኖሩ ይችላሉ። ራስ መሳት ሊሆን ይችላል። የሰውነታችን መቀዝቀዝ ወይም ደግሞ እጃችን፣ እግራችን ፐሪፈራል ላይ ያሉ ነገሮች መቀዝቀዝ ሊኖሩ ይችላሉ። ስለዚህ እነዚህ ምልክቶች ዩዥዋሊ መርዛማ የሆነ እባብ በምንነደፍበት ጊዜ የሚታዩ ምልክቶች ናቸው ማለት ነው። መርዛማ ያልሆነ እባብ በሚነድፈን ጊዜ ደግሞ ዩዥዋሊ ፔኑ በጣም ትንሽ ነው የሚሆነው፣ ወይም ደግሞ ህመሙ የተነከስንበት ቦታ ላይ ትንሽ ነው የሚሆነው። ማበጥ አይኖርም። ሲስተሚክ የሆኑ ሳይኖች ወይ ደግሞ ማስታወክን፣ መቅለሽለሽ፣ የነርቭ ችግሮች ወይም ደግሞ መናገር ወይም ደግሞ የትንፋሽ ችግር እነዚህ ነገሮች ዩዥዋሊ አይኖሩም መርዛማ ያልሆነ እባብ በምንነከስበት ጊዜ ማለት ነው። ነገር ግን እንደነገርኳችሁ ያው መርዛማ የሆነና ያልሆነ እባብ 100% በዚህ ነው ብለን መለየት ስለማንችል በማንኛውም እባብ በምንነደፍበት ጊዜ ቀጥታ ወደ ጤና ማዕከል ሄደን ኢቫሉዌት መደረግ መታከም ያስፈልገናል ማለት ነው። ለዛሬ የምላችሁ ነገር ይሄ ነው። ከዚህ ቪዲዮ ዋና እንድትወስዱልኝ የሚፈልገው ነገር አንድ ሰው ወይ ደግሞ እኛ በእባብ ብንነደፍ፣ የእባብ መነደፍ በጣም ሜዲካል ኢመርጀንሲ ነው። ስለዚህ ማወቅ ያለብን ነገር ከቦታው መራቅ አለብን። ከዛ ደግሞ የተነደፈው ሰው እንዲረጋጋ ማድረግ አለብን። ምክንያቱም ሰውነቱ በተንቀሳቀሰ ቁጥር ሞር መርዙን ወደ ሰውነቱ ወደ ልቡ በማሰራጨት ከልቡ ወደ ተለያዩ አካላቶች በማሰራጨት ሞቱን ያፋጥናል። ስለዚህ እንቅስቃሴው መቀነስ አለብን። እንደምንም ብለን ማረጋጋት ይኖርብናል ማለት ነው። ከዛ ቦታውን ጠቅልለን ቀጥታ በፍጥነት ወደ አቅራቢያችን ወዳለ የጤና ማዕከል ሄደን ሕክምና ማግኘት ይኖርብናል ማለት ነው። ይህም በማወቃቸው ብቻ የሰው ሕይወት ልታተርፉ ትችላላችሁ ማለት ነው።
ለዛሬ የነበረን ቪዲዮ ይህንን ይመስላል። ዶክተር ናስ ነኝ። ሰብስክራይብ በማድረግ የተባበሩን ቤተሰብ የሆኑ ሀሳብ አስተያየት ካላችሁ ወይም ደግሞ ማወቅ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልን። ቀጣይ እንዲሰራላችሁ የምትፈልጉት ጥያቄ ወይም ደግሞ ሀሳብ ካላችሁ ኮሜንት ላይ አስቀምጡልን። እናመሰግናለን። አልጠቀምቱት እሺ ሄድ አይ ሂድ በቃ